ሚስቴ ላይ አገባሁባት። ይሄን ሲያውቁ ጓደኞቼ፣ ወዳጆቼ፣ ዘመዶቼና አባትና እናቴ ሳይቀሩ አበዱ። ለምንድነው ቤት የምትበጠብጠው? ለምንድነው እቺን የመሰለች ሚስትህን የምታስቀይማት? ምን አተህ ነው ከሷ? ከቤትህ ምን አተህ ነው እያሉ ሁሉም ሰው አበደብኝ። መቆጣት የሚችለው ታላላቆቼና አባቶቼ ተቆጡኝ፣ ገሰጹኝ፣ አስጠነቀቁኝ። የቅርብ የምላቸው ጓደኞቼ ደግሞ ሰደቡኝ። ዱላ ቀረሽ ስድብ ነው የሰደው። በመከባበርና በርቀት የማውቃቸው ወዳጆቼ ደግሞ መከሩኝ። እባክህን የ22 ዓመት ትዳርህን አትበትን፣ 6 ልጆችህንም ያለ አባትና ያለ እናት አታስቀራቸው። ያንተ ሚስት እኮ የ10 ሴቶች ግምት ናት። እሷ ምን አተህ ነው? ያን የመሰለ ሰው ሁሉ የሚቀናበት ቤትህን አታበላሽ እያሉ ሁሉም ሰው ተረባረበብኝ። ነገር ግን እኔ የማንም ቁጣ፣ የማንም ምክር፣ የማንም ስድብ አላስቆመኝም። ሚስቴ ላይ አገባሁባት። ትዳራችን 22 ዓመትን ያስቆጠረ ነው። በዚህ 22 ዓመት ትዳራችን 6 ልጆችን አፍርተናል። ብዙ መልካምና መጥፎ ጊዜያቶችን አሳልፈናል። አንድ እውነት፣ ሚስቴን እጅግ በጣም ነው የምወዳት። ነገር ግን አንዳንድ እውነቶች፣ አንዳንድ ነገሮች ለወሬ የማይመቹም መሰለኝ። የቅርብ ያልኳቸውና ይረዱኛል፣ ስሜቴንም ይጋራሉ፣ ያበረታቱኛል ያልኳቸው የቅርብ ጓደኞቼ ላገባ አስቤያለሁኝ፣ ሌላ ሴት ላመጣ ነው ስላቸው ሞቶ የተነሳ ሰው ያዩኝ የሚመስል ደርቀው ሲቀሩ እንዴ ምን እያልኩኝ ነው ብዬ ለራሴ ግራ ቢገባኝም እውነቴን ግን ላስረዳቸው አልተቻለኝም። አንዳንድ ነገሮች ለወሬ የማይመቹም የሚባለው እዚህ ጋር ነው። ግራም ነፈሰ ቀኝ 2 ሚስቴ ላይ አገባሁባት። የመከሩኝም የወቀሱኝም የሰደቡኝም እኔ ቤት ውስጥ የሚፈነዳውን ቦምብ ድምፅ እየተጠባበቁ ክው ብለው የቤቴን መፍረስ ይጠባበቁ ጀመር። ጆሮ ለባለቤቱ ባዳ ነው እንዲሉ የማግባቴ ወሬ የአደባባይ ምስጢር ቢሆንም ሚስቴ ጆሮ ላይ አልደረሰም። ከተማውን ያናጋ ድብልቅ እልም ያለ ሰርግ ደግሼ እኔ በ45 ዓመቴ የ25 ዓመት ወጣት ልጅ አገባሁኝ። እንዳልኩሽ ጓደኛና ወዳጆቼ ሁሉ ከኔ ቤት የሚጨሰውን ጭስ ወይ ለማባባስ ወይ ለማጥፋት አፋቸውን ከፍተው የቤቴን ደጅ ደጅ ያዩ ጀመር። ሚስቴ ብዙ ዋጋ የከፈልኩባት ሴት ናት። እንደኔ የትኛውም ወንድ ለወደደው ሰው ላፈቀረው ሰው ህይወት ውስጥ ያን ሰው ለማግባትና ከዛ ሰው ጋር ለመኖር ዋጋ የከፈለ የለም ብዬ ደረቴን ነፍቼ እስክናገር ድረስ እሷን ለማግባት 1 ዓመት ሙሉ ሽማግሌ ልኬያለሁ። ለምን ካልሽኝ አባቷ ከልክለውኝ። አባቷ እንደ ማንኛውም ኢትዮጵያዊ አባት በመሰረታዊ የዲን እውቀት ነው የኖሩት። ጥልቅ የሆነ የዲን እውቀትን አለማግኘታቸው ሁሌም የሚቆጭና የሚያንገበግባቸው ሰው ናቸው። በዚህ ምክንያት የወለዷቸው ብዙ ሴቶች ስለሆኑ እነሱን በዲን ኮትኩተው ለማሳደግ ብዙ መከራቸውን አይተዋል። እንዳሰቡትም ግን ተሳክቶላቸው ልጆቻቸውን በዲን ኮትኩተው አሳድገዋቸዋል። ሁሉንም ልጆቻቸውን ታዲያ ሃይማኖቱ ትልቅ ደረጃ ለደረሰ አሊም ለዳኢና ለሐፊዞች ካልሆነ በስተቀር እንደኔ ላለው ጃሂል አልድርም የሚል ንያ ስለነበራቸው የእሷን ታላላቅ የሆኑ ሁሉንም ሴት ልጆቻቸውን በህልማቸውና በእቅዳቸው መሰረት አላህ አሳክቶላቸው በዲኑ ትልልቅ ቦታ ለደረሱ ትላልቅ ሰዎች ሲድሩ፣ እኔና እሷ ግን ገና ወጣቶች ሆነን እሷም ቁርአኑን እየቀራች እየተማረች ባለ ሰዓት ጎረቤታሞች ነንና በፍቅር ወደቅን። አባቷን እጅግ በጣም ታከብራለች፣ እጅግ በጣም ትፈራለች፣ አላህንም ትፈራለች። በሃይማኖት ተኮትኩታ ያደገች ሴት ናት። አንድም ቀን ወደ መጥፎ ነገር ሳንሄድ በአይን ብቻ እየተያየን በወሬ ብቻ እያወራን ወደ ኒካ መሄድ አለብን ተባባልን። እኔ ደግሞ እንደ ማንኛውም መሰረታዊ የዲን እውቀት ያለኝና አካባቢው ላይ በኖርማል ባህሪ የምታወቅ መስጂድ የማላዘወትር አንዳንዴ እንደውም አንዳንድ ሰዎች ዱርዬና ተራ ሰው የሚያረጉኝ አይነት ሰው ነኝ። እውነተኛው ባህሪ የዱርዬ ባይሆንም ከላይ ያለው አለባበሴ፣ ጸጉር አቆራረጤና አነጋገሬ ሊሆን ይችላል። እንዲሁም ደግሞ አካባቢ ውስጥ የምውላቸው ጓደኞችን ተገን በማድረግ ወጣ ያልኩኝ ሰው እንጂ የዲን ሰው አልመስልም ነበር። ትምህርትና አንዳንድ ነገሮችን ስላልተሳኩልኝ ከመሀል አቋርጫቸው ወደ ንግድ ዓለሙ ገብቼ ተፍተፍ ማለት ጀመርኩኝ። ገና ትንሽ የሆኑ ሳንቲሞችን እንዲያስጉኝ ይችን የማፈቅራትንና የምወዳትን ሴት የህይወቴ አጋር ለማድረግ ቤተሰቧ ጋር ሽማግሌ ስልክ እኛ አባቷ ሞቼ ይገኛለሁ፣ ለጃሂል ዱርዬማ ልጄን አልድርም ብለው አሻፈረኛሉ። እሳቸውን ለማሳመን 1 ዓመት ሙሉ ሳልታክት ለቤተሰቧ ሽማግሌ ላኩኝ።
እሷም አባቴ ካልፈቀደ ከአባቴ ፍቃድ በፍጹም አልወጣም፣ የፈለገውን በወድህ የፈለገውን ባፈቅርህ እሱ እስኪፈቅድን የምታገሳለሁ፣ አንተም እሱ እንዲፈቅድልህ ማድረግ ያለብህን ሁሉ አድርግ ብላኝ መለመኔን ቀጠልኩኝ። አመት ከለመንኩኝ በኋላ በአንዱ ቀን መታ እንደዚህ አለች። አባቴ እከሌ የሚባል እዚህ መስጂድ ላይ ለሚያሰግዱ አሊም እጅግ በጣም ትልቅ ክብርና ቦታ አለው። በጣም ይወዳቸዋል። ከእሳቸው ቃል መውጣት አይችልም። ስለዚህ እሳቸውን ማግኘት የምትችል ከሆነ እሳቸውን አናግርና ሽምግልና ከምትልካቸው ሰው መሀል አንዱን እሳቸውን አድርግ ብላ ጠቆም አደረገችኝ። ይህን ጥቆማ ተመርኩዤ የሚያሰግዱበት መስጂድ ሄጄ 1-2 ሳምንት አጠገባቸው እየሰገድኩኝ ተግባባኋቸው። ያለውንም ነገር በደንብ አስረዳኋቸው። ምን ያህል እንደምንዋደድ፣ ምን ያህል እንደምንፋቀር፣ ሐራም ላይ ላለመውደቅ ለአመታት ያህል አባትን ብንለምንም ፈቃደኛ እንዳልሆኑና እሳቸውን ግን በጣም ስለሚያከብሯቸው እሳቸው ሽምግልና ገብተውልን እንድንጋባ ጠየቅኳቸው። እሳቸውም መጥፎ ነገር ያዩብህ ነገር አለ ወይ አሉኝ። በፍጹም ሱሰኛ ነህ? አይደለሁም። ሙስሊም ነህ ወይ? አዎ። ብዙ ነገሮችን ከጠየቁኝ በኋላ እሺ ብለው ዙሪያዬም ካሉ ጓደኞቼ ማንነቴን አጣርተው አባት ጋር ሽምግልና ገቡልኝ። አባት እኚህን ኢማም ሲያዩ ደነገጡ። ቤታቸው ውስጥ አክብረው ተቀበሏቸው፣ ተንከባከቧቸው። ከእርሶ ቃል አልወጣም፣ እርሶ ካሉማ ምንም አልል እሺ ብለው በዲን ቋንቋ ተነጋገሩ። ልጆት ወደዋለች፣ እሷም ወዷታል። ሐራም ላይ ከሚወድቁ እነዚህ ወጣቶች ይጋቡ፣ ዲን ካላህ ነው። ከዚህም በኋላ እሷን አስተምረዋል፣ እሷ ደግሞ ባሏን ታስተምራለች፣ እሱም ይማራል ያውቃል ብለው አሳመኑልኝ። ከአመት ከምናምን ልፋት በኋላ በእጅ ያደረኳት ደጅ ጠንቼ ብዙ ዋጋ ከፍዬ ያገኘኋት ሚስት ናት። ነገር ግን እንኳንም ደጅ ጠናሁባት፣ እንኳንም ሚስት ያረኳት፣ እንኳንም ዋጋ ከፈልኩባት የምላት አይነት ሚስት ሆነችልኝ። በኢማን የተኮተኮተች፣ በስነ ምግባር ያደገች፣ ስነ ምግባር ያላት፣ ባሏን የምታከብር፣ የኔ ጀነት የባሌ እግር ስር ነው፣ የባሌ ደስታ ስር ነው ብላ በሁሉ ነገር እጅ እግሬን ሳትል ለኔ ውላ ለኔ አድራ የምትኖር ምርጧ ሴት ሆነችልኝ። እሷን ህይወት ውስጥ ስትገባ አንድ ክፍል ቤት ውስጥ ኬሻ አንጥፈን ብንጋባም ዱንያም ሰተት ብሎ አብሯት የገባው ከሷ ጋር ነው። አውለት ይህን ውለታዋን፣ ፍቅሯን፣ ውዴታዋን አልረሳሁም። ስራ ስሪ ብላትም የእኔ ስራ አንተና ልጆቼ ናችሁ፣ እናንተን ማህደም ስራዬ ነው፣ ዲኔን መማር ስራዬ ነው፣ ለልጆቼ ዲኔን ማስተማርና እነሱን ኮትኩቼ ስሞት እስቲክፋር የሚያደርጉልኝ ዱዓ የሚያደርጉልኝን ልጆች ማፍራት ነው የእኔ ስራ ብላ እየለመንኳት እንኳን ገንዘብን ማሳደድ፣ ስራን መስራት አልወደደችም። ለዛም ንብረቴ ሀብቴ ሁሉ በእሷ እጅና በእሷ ቁጥጥር ስር ነው። ያም ሆኖ ግን ሰው አይደለሁኝ። ሌላ ጋር ወደኩኝ። ሌላ ሴት ለማግባት ተመኘሁኝ፣ ፈለኩኝ። ሁሉም ሰዎች ከሷ ምን አተህ ነው? ምን ጎሎህ ነው? ለምንድን ነው ደጅ የምትለው? ለምንድን ነው ቤትን ይህን የመሰለ ደስተኛ ትዳርህን ምታበላሸው? እያሉ ይመክሩኛል፣ ይወቅሱኛል። አንዳንድ ነገሮች ለካ ለማውራት የማይመቹም ለማስረዳት የማይመቹም የኔም ሌላ የማግባት ሂደት የማላስረዳው የማላሳምነው ሆኖብኝ ለወዳጆቼም ለጓደኞቼም ለጠላቶቼም ዝም ጭጭ ብዬ ጆሮ ዳባ ብዬ አገባሁ።